ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ከክፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው የምቆየው ፍጹም ተሾመ ነኝ። የመንግስት ተቋማት ግልጸኝነት፣ ቀልጣፋና ተጠያቂነት የሰፈነበትን አገልግሎት በመስጠት የህዝቡን ፍላጎት ለማርካት መስራት እንደሚገባቸው የክልሉ ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ አስታወቀም። ቢሮው እንደ ክልል ሀገራዊ ሪፎርሙን ተከትሎ የመልካም አስተዳደር ችግሮች በሚቀረፉበት ሁኔታ ላይ በትኩረት እየሰራ መሆኑን ተገልጿል። ሀብታሙ ወልደስላሴም ተጨማሪ አለው። የመንግስት ተቋማትን ተጠያቂነት በማሻሻል ቀልጣፋ ውጤታማ አገልግሎት በመስጠት የዜጎችን ፍላጎት ለማሟላት ቢሮአቸው እየሰራ መሆኑን የክልሉ ፐብሊክ ሰርቪስ ሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ሳምሶን መለሰ ተናግረዋል። ብቃቱ ይመዘናል። የሚመዘነው የሚሰራውን ስራ ነው። ምን ያህል ዕውቀት አለው፣ ምን ያህል ክህሎት አለው፣ ምን ያህል የመተግበር አቅም አለው የሚል ነው እንጂ ሰራተኛን ለመቀነስ ሰራተኛን ለማባረር የተቀመጠ ስትራቴጂ አይደለም። የሪፎርም ስራ ተግባራዊነትና መልካም አስተዳደር ለማስፈን የሚያስችሉ ተግባራት ላይ የሚመለከተው አካላት ርብርብ ማድረግ እንዳለባቸው አቶ ሳምሶን መለሰ መልእክት አስተላልፈዋል። በአፍሪካ በሲቪል ሰርቫንቱ በመንግስት አገልግሎት አሰጣጥ ከ5 የአፍሪካ አገሮች ተርታ ለመሰለፍ የምታደርገውን ጥረት በተሳለጠና በተሳካ ሁኔታ እንዲሄድ የበኩላችንን ድርሻ ሁላችንም ልንጫወት ይገባናል የሚል መልእክት ነው ያለኝ። የመንግስት ተቋማትን ቅልጥፍናን በማሻሻል ቀልጣፋ አገልግሎት ለመስጠት የሰራ መሆኑን የተናገሩት የክልሉ ፐብሊክ ሰርቪስ ሰው ሀብት ልማት ቢሮ ኃላፊ አቶ አስራት አዳሮ ናቸው። አጠቃላይ ሲቃኝና ሲታይ ከዚህ በፊት የነበረው የመንግስት አገልግሎትም ወይም የሲቪል ሰርቪስ ፕሮግራሞችም የሚቀረጹት የሌሎች አገሮችን ልምድ ነው መጥቶ ቀጥታ ወደኛ አገር ተግባራዊ የሚደረገው። አሁን ግን የሀገራችንን አገር በቀል በሆኑ ዜጎችና ምሁራን እየተጠና የሀገራችንን የአገልግሎት አሰጣጥ የመንግስት አገልግሎት አሰጣጥ ምን መሆን አለበት፣ ምንድነው ጉድለቱ የሚል ሙሉ በሙሉ ተጠንተው በሀገር በቀል ምሁራን የተዘጋጀ የመንግስት አገልግሎትና አስተዳደር ፖሊሲ ተዘጋጅቷል። እሱን አስመልክቶ አጠቃላይ እንደዚሁ የመንግስት አገልግሎትና አስተዳደር ሪፎርም ፍኖተ ካርታ ተዘጋጅቷል። እነዚህን የምናስፈጽምባቸው ወደ 10 የሚሆኑ ስትራቴጂዎች ተዘጋጅተዋል። እያንዳንዱ በየዘርፉ የሚመራበት 10 ስትራቴጂዎች ተዘጋጅቷል። በአገር አቀፍ ደረጃ ሁላችንም የሁሉም ክልል አመራርና ባለሙያ የተሳተፈበት ከ55 በላይ ፍኖተ ስታንዳርዶች ተዘጋጅተዋል ማለት ነው። አዲሱ ሪፎርም ተግባራትን በተሻለ መልኩ ለማሳለጥ እንዲቻል በመንግስት አገልግሎትና አስተዳደር ፍኖተ ካርታ የህግ ማዕቀፎች ላይ የተዘጋጀ ሰነድ እንጂ ሰራተኞችን ለመቀነስ የተዘጋጀ አይደለም ሲሉ ተናግረዋል። አቶ አስራት ሙሉ አቅም ያለ ሰው ይኖራል ተብሎ አይገመትም። ይሄንን አቅሙ ሙሉ ነው አይደለም የሚባለውን ነገር መለየት የሚቻለው ወደ ስራ ሲገባ ነው። ወደ ስራ በሚገባበት ሰዓት የሚፈጠሩ ያሉትን የሰራተኞችን የአቅም ችግርም ካለ እነዚህ ችግሮች በሁለት መንገድ ተለይተው ይፈታሉ። የባህሪ ቢሄቪራል ኮምፒተንሲ የሚባል፣ ሁለተኛ የቴክኒካል ኮምፒተንሲ የሚባል የእውቀትና የክህሎት ብቃታቸውን ሊፈታ የሚችል በተቋም ደረጃ ይሄንን በስልጠና በተለያዩ መንገዶች እነዚህን ችግሮች እያስከተሉ የቀደሙትን እያስቀደሙ የሚከድበት እንጂ ቀጥታ አላማው አድርጎ አይደለም የተነሳው። ሰራተኛን የማባረድ የመቀነስ አላማ ተደርጎ የተነሳ አይደለም የሚለውን ነገር ነው መያዝ የሚያስፈልገው። የክልሉ ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ኃላፊ መልእክታቸውን አስተላልፈዋል። አገልግሎት አሰጣጣችንን ቀልጣፋ፣ ፈጣን ማድረግ አለብን። አካታችና ሁሉ አቀፍ የህብረተሰብ ተሳትፎ ያለበት ተቋም እንዲሆን ይፈለጋል። ስለዚህ በዚህ አይነት ሁሉም ዜጋ በተሰማራበት ቦታ ሪፎርሙ ለውጥን የሚያመጣ የሀገራችንን ብልጽግና ሊያረጋግጥ የሚችል መሆኑን በመረዳት ፈጣንና ቀልጣፋ አገልግሎት በመስጠት ሪፎርሙን ፈጥነው በጥሩ ጎኑ በመደገፍ ተግባራዊ እንዲያደርግ የሚል መልእክት ነው ያለኝ። ወጣቶች ለህብረ ብሔራዊ አንድነት መሰረት የሆነው ሀገራዊ ገዢ ትርክትን ለማስረጽ መስራት እንደሚጠበቅባቸው ተገለጸም። የክልሉ ብልጽግና ፓርቲ ወጣቶች ክንፍ አስተባባሪነት በሚዛን አማን ከተማ ለ3 ተከታታይ ቀናት ለወጣቶች ሲሰጥ የቆየው ስልጠና ተጠናቋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። ጽዮን ታደለ
በስልጠናው መድረክ ማጠቃለያ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ በላይ ተሰማ የሀገሪቱን ፖለቲካዊና ኢኮኖሚያዊ በላይነት ለማጠናከር ሀገራዊ ገዢ ትርክትን መገንባት ላይ የወጣቶች ሚና የጎላ ሊሆን ይገባል ብለዋል። ኢትዮጵያ በትውልድ ቅብብሎች እዚህ እንደደረሰች የገለጹት አቶ በላይ ለቀጣዩ ትውልድ የበለጸገች ኢትዮጵያን ለማስተላለፍ ወጣቱ ኃላፊነቱን በተገቢው ሊወጣ እንደሚገባ አስገንዝበዋል። የክልሉ ስራና ክህሎት ቢሮ ምክትል ኃላፊና የአሰሪና ሰራተኛ ዘርፍ ኃላፊ ዶክተር ተክለ አቡሎ በመሪነትና በወጣቶች የስራ እድል ፈጠራ ላይ በሰጡት ስልጠና ወጣቶች ለሀገር ብልጽግና ወሳኝ ሚና ያላቸው መሆኑን በመገንዘብ ይህንን ሚና ለመወጣት ግንባር ቀደም ሊሆን ይገባል ብለዋል። ወጣቶች የመሪነት ክህሎታቸውን እንዲያዳብሩ፣ ራዕይ እንዲኖራቸው፣ ለለውጥ ዝግጁ እንዲሆኑና የጋራ ግቦችን ለማሳካት ከሌሎች ጋር በመተባበር መስራት እንዳለባቸው አጽንኦት ሰጥተዋል። የስራ አጥነት ችግርን ለመፍታትና ወጣቶችን በሀገሪቱ ኢኮኖሚ ልማት ውስጥ እንዲሳተፉ ለማስቻል መንግስት እየሰራ መሆኑን ጠቁመዋል። ወጣቶች የራሳቸውን ስራ በመፍጠር ተጠቃሚ እንዲሆኑ የሚያስችሉ እድሎች መኖራቸውንም ጠቁመዋል። ለዚህም የተለያዩ የድጋፍ መርሃ ግብሮች፣ የብድር አገልግሎቶችና የስልጠና እድሎች መኖራቸውን ገልጸዋል። ወጣቶች በግብርና በማኑፋክቸሪንግና በአገልግሎት ዘርፍ ያሉትን እድሎች እንዲጠቀሙም አብራርተዋል። የክህሎት ልማት ትምህርቶችን መውሰድና ራሳቸውን ለዘመናዊ የስራ ገበያ ማዘጋጀት አስፈላጊ መሆኑን ተናግረዋል። በስልጠናው ከክልሉ ሁሉም ዞኖች የተውጣጡ ወጣቶች ተሳታፊ ሆነዋል። ሚዲያዎችን በአግባቡ በመለየትና ክትትልና ትንተና በማድረግ ትክክለኛ መረጃ ለሕዝብ ተደራሽ ማድረግ እንደሚገባ ተጠቆመ። የድህረ እውነት ዘመንን በእውነትና በእውቀት በሚል መሪ ቃል በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለሕዝብ ግንኙነትና ሚዲያ ባለሙያዎችና አመራሮች በቦንጋ ከተማ የተሰጠ ያለው የአቅም ግንባታ ስልጠና ሁለተኛ ቀኑን ይዟል። የስልጠናውን ሰነድ የኢትዮጵያ ብሮድካስቲንግ ኮርፖሬት የዱት ስትሪም ዘርፍ የመልቲሚዲያ ዳይሬክተር በሆኑት አቶ ፍሬዘር ግርማ ለተሳታፊዎች ቀርቦ ሰፊ ውይይት ተደርጎበታል። በስልጠናው መርሃ ግብር የሚታዩ የሚዲያ ክትትል፣ ትንተናና የህዝብ አስተያየት ዳሰሳ ላይ ያተኮረ ውይይት የተደረገ ሲሆን የማህበራዊ ሚዲያ አይነቶች ጠቀሜታና በአጠቃቀም ብልሽት በሚመጡ ጉዳቶችና የዳሰሳ ስራዎችን ማጠናከር ላይም ውይይት ተደርጓል። አመራሮች፣ የህዝብ ግንኙነት ባለሙያዎችና የሚዲያ ባለሙያዎች የህዝብን ስሜት በማዳመጥ ሀሰተኛ መረጃዎችን መከታተልና መለየት፣ ቀድሞ መረጃ በመስጠት ለሚፈጠሩ ችግሮች ፈጣን ምላሽ ለመስጠት መስራት እንደሚገባቸውም አቶ ፍሬዘር በመድረኩ ገልጸዋል። የድህረ እውነት ዘመን የሚሰራጩ መረጃዎችን እውነትነትና የምንጫቸውን ትክክለኛነት በማጣራት የሚፈጠሩ ችግሮችን ለማጣራትና ለማጥፋት እንደሆነ በመግለጽ ህዝብን ወደ ትክክለኛ እይታ ለማምጣትና ለጠንካራ ሀገረ መንግስት ግንባታ ለመጠቀም መሆኑን ጨምሮ አንስተዋል። በመሆኑም ሚዲያዎችን በተገቢው መንገድ በመለየት ተገቢውን ክትትልና ትንተና እና የህዝብ አስተያየቶችን በማሰባሰብ ምላሽ መስጠት እንደሚገባ ገልጸዋል። የሚዲያ ኮሚኒኬሽን ባለሙያዎች ማህበራዊ ሚዲያዎችን በከፍተኛ ኃላፊነት መከታተልና መጠቀም የሚሰራጩ መረጃዎችን ከሀገሪቱ ብሔራዊ ጥቅምና ከህዝቦቿ ማህበራዊ ሴቶች በሚያፈነግጡ መልኩ እንዳይሆኑ ጥንቃቄ ማድረግ እንደሚገባም ገልጸዋል። ዘገባው የክልሉ የመንግስት ኮሚኒኬሽን ነው። ችግሮች በተከሰቱባቸው አካባቢዎች ዘላቂ ሰላም እንዲረጋገጥ የሀገር ሽማግሌዎችና የጎሳ መሪዎች ትኩረት እንዲሰጡ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አሳሰቡ። የማን አርብቶ አደር ማህበረሰብ ከኮንታና አጎራባች ህዝቦች ጋር የይቅርታና የእርቅ ስነስርዓት በኮይሻ ከተማ ተካሂዷል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ለተገኘ ዘገባም ቤቴሌ ምሩ። በህብረተሰቡ ዘንድ ዘልቆ የቆየውን ተቃርኖ ለመፍታት በመኢን ማህበረሰብ ባህላዊ የእርቅና የይቅርታ ስነስርዓት ወይም ታራይ በመፈጸም ተከናውኗል። የእርቅና የይቅርታ ስነስርዓቱ ላይ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በመኢንና ኮንታ ኮይሻ ህብረተሰብ ዘንድ የቆየውን ቁርሾ ለመቅረፍ የክልሉ መንግስት ብርቱ ጥረቶችን አድርጓል ብለዋል። በህብረተሰቦች መካከል ተፈጽመው የነበሩ ትንኮሳዎችና ግጭቶች ቀላል እንደነበሩ ርዕሰ መስተዳድሩ አስታውሰዋል። ግጭቶችንና ትንኮሳዎችን የሚያባብሱ ጎጂ ልማዳዊ ድርጊቶችንም ማስቀረት ይገባል ሲሉ ርዕሰ መስተዳድሩ ተናግረዋል። የአካባቢውን ህብረተሰብ በኢኮኖሚና በማህበራዊ መስተጋብሮች በማስተሳሰር ሰላምና ልማትን በማስቀጠል ብልጽግና ማረጋገጥ ይገባል ብለዋል። ችግሮች በተከሰቱባቸው አካባቢዎች ዘላቂ ሰላም እንዲረጋገጥ የሀገር ሽማግሌዎች፣ የጎሳ መሪዎች ትኩረት በመስጠት ሊሰሩ ይገባል ብለዋል። የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ አንድነት አሸናፊ በበኩላቸው ይቅርታና እርቅ መደረጉ ለዘመናት የቆየውን በህዝቦች መካከል የነበረውን ቁርሾ ተደምስሶ ወንድማማችነትና እህትማማችነት እንዲጎለብት አቅም የሚሆን ነው ብለዋል። የተፈጸመው የይቅርታና እርቅ ስነ ስርዓት የእርስ በርስ መተማመንን በህብረተሰብ ዘንድ መፍጠሩንም አቶ አንድነት ተናግረዋል። የክልሉ አርብቶ አደርና ቆላማ አካባቢ ጉዳይ ቢሮ ኃላፊ አቶ ታምሩ ቦኒ
ቢሮው ከቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ኤልኤልአርፒ ጋር በመተባበርም የእርቅና የይቅርታ ፕሮግራሙ መደረጉን ተናግረዋል። በአርብቶ አደሩ አካባቢ የሚስተዋለውን ግጭትና ትንኮሳ ለመከላከል የመሰረተ ልማት ስራዎች ተጠናክረው እንዲሰሩ ጥረት ይደረጋልን ብለዋል። የደቡብ ኢትዮጵያ ሕዝቦች ክልል ሰላምና ጸጥታ አስተዳደር ቢሮ ተወካይ አቶ በቀለ ሎኮርማ በዕለቱ ተገኝተው ባስተላለፉት መልእክት በኦሞ ቀጠና አካባቢ ያሉ ማህበረሰቦች በባህልና በቋንቋ የተሳሰሩ በመሆናቸው ችግሮችን በመተባበርና በመቀናጀት እንፈታለን ሲሉ ተናግረዋል። በመን አርብቶ አደርና በኮንታ ኮይሻ አካባቢ ነዋሪዎች የነበረውን የዘመናት ቁርሾ ለመቅረፍ በባህላዊ የእርቅ ስነ ስርዓት መፈጸሙ የህዝቦችን አንድነት የሚያጠናክር መሆኑን የምዕራብ ኦሞ ዞን አስተዳዳሪ አቶ ጌታቸው ኬኒ ተናግረዋል። በመን ማህበረሰብ በኩል ለተፈጸመው በደል የኮንታ ኮይሻ ነዋሪዎች ላሳዩት ጨዋነት የተሞላ ይቅርታ ለአካባቢው የአንደኛ ደረጃ ትምህርት ቤት ለመገንባት ቃል መግባታቸውን አቶ ጌታቸው ተናግረዋል። የኮንታ ዞን አስተዳደር አቶ ታከለ ተስፋ በበኩላቸው ከይቅርታና እርቅ ማግስት ዳግም ችግሮች እንዳይገረሹ ህብረተሰቡን ወደ ልማት የማስገባት ስራዎችን በመተባበር እንሰራለን ብለዋል። የከፋ ዞን ምክትል አስተዳዳሪ አቶ ደመላሽ ንጉሴ ይቅርታና እርቅ ሰላሙ ዘላቂ እንዲሆን ከባለድርሻ አካላት ጋር በመቀናጀት እንደሚሰራ ተናግረዋል። በመጨረሻም እርቅና ይቅርታው ዘላቂ እንዲሆን የአደራ ሰንደቅ ዓላማ ለባለአባቶች ተሰጥቷቸዋል። ከሰል ከአገልግሎቱ በላይ የሰውን ልጅ ህይወት የሚቀጥፍ መሆኑን ስንቶቻችን ተረድተን ይሆን? ወቅቱ ክረምት እንደመሆኑ መጠን ብርድን ለመከላከል በርካቶች በቤታቸው ውስጥ ከሰል አቀጣጥለው መሞቅና በከሰል ምግብን ማብሰልን ያዘወትራሉ። ጉዳዩ ላይ ተገቢውን ጥንቃቄ ስለማድረግ ከኢትዮጵያ ዜና አገልግሎት ያገኘነው መረጃ አለ። ተከታትለን እንመለስ። እርግጥ ክረምት ሲመጣም በርካቶች ደረብረብ አድርጎ መውጣትን ወይም መሸት ሲልም ደረብረብ አድርጎ ከሶፋቸው ወይም ቤት ባፈራው ላይ ተቀምጦ ጊዜያቸውን ማሳለፍ የተለመደ ነው። አለፍ ሲልም ከሰል በማቀጣት ቤቱን በበቆሎ እሸት ወይም ደግሞ በሌሎች ትኩስ ነገሮች ራስን ለማሞቅ የሚደረጉ በርካታ የስራ አይነቶች በቤት ውስጥ ይዘወተራሉ። ይህ ልማድ ግን ጥንቃቄ ካልታከለበት ብዙዎችን ለአደጋ ሲያጋልጥ ተስተውሏል። ከሰልን በቤት ውስጥ በአግባቡ ካልተጠቀምን ለከፍተኛ የመተንፈሻ አካል በሽታና ብሎም ለሞት እንደሚዳርግ የሕክምና ባለሙያዎች ይገልጻሉ። በአግባቡ ጭሱ ያልወጣለት ከሰል ካርቦን ሞኖክሳይድ የተባለ መርዛማ ጋዝ ያመነጫል። ይህ መርዛማ ጋዝ ደግሞ በአይን የማይታይና ሽታ አልባ ነው። ከሰል ኩበትም ይሁን ሌሎች በነዳጅ የሚሰሩ ምድጃዎች ይህን ጋዝ ሊያመነጩ ይችላሉ። ታዲያ ምግብ የሚያበስሉበት ቦታ ጠባብና በቂ የአየር ዝውውር የሌለው ከሆነም ጋዙ በክፍል ውስጥ ይጠራቀምና ለከፍተኛ አደጋ ያጋልጣል። በካርቦን ሞኖክሳይድ መመርዝን የሚያመለክቱ የተለመዱ ህመም ምልክቶች ራስ ምታት፣ መደካከም፣ ማዞር ወይም ማጥወልወል፣ ማቅለሽለሽና ማስታወክ፣ የደረት ህመም፣ የትንፋሽ ማጠር፣ መዝለፍለፍ፣ የእይታ ብዥ ማለት እንዲሁም ራስን መሳት እንደሆኑ የህክምና ባለሙያዎች ያስረዳሉ። ታዲያ የከሰል ጭስን እንዴት መከላከል ይቻላል? የህክምና ባለሙያዎች በተለያየ ሁኔታ እንደሚያስረዱት በከሰል ምግብ ማብሰል ሲያስፈልግ በቂ አየር ባለበት ከተቻለም ከቤት ውጭ ማብሰል፣ ከቤት ውጭ ማብሰል ካልተቻለ ደግሞ ሙሉ በሙሉ መቀጣጠሉና ጭሱ ማለቁ ሲረጋገጥ ወደ ቤት ማስገባትን ይመክራሉ። በተጨማሪም ከሰልን ቤት ውስጥ ያለማቀጣጠል፣ የከሰል ምድጃ ሲጠቀሙ በርና መስኮትን ክፍት ማድረግ፣ በከሰል ምግብ አብስለው ሲጨርሱ ደግሞ በውሃ ማጥፋትና በርና መስኮት በመክፈት ቤቱን ማናፈስ እንደሚገባም ባለሙያዎች ይመክራሉ። በመገናኛ ብዙሃን ከሚዘዋወሩ ሐሰተኛ መረጃዎች መካከል 56 በመቶ የሚሆኑት የሚሰራጩት በተጽዕኖ ፈጣሪ ግለሰቦች መሆኑ ተገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን በሀገሪቱ የጥላቻ ንግግርና ሐሰተኛ መረጃ ያለበትን ደረጃ የሚያሳይ አዲስ ጥናት ይፋ አድርጓል። ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ኮሚኒኬሽን የተገኘውን ዘገባም ጽዮን ታደለ። በመገናኛ ብዙሃን ከሚዘዋወሩ ሐሰተኛ መረጃዎች መካከል 56 በመቶ የሚሆኑት የሚሰራጩት በተጽዕኖ ፈጣሪ ግለሰቦች ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን በሀገሪቱ የጥላቻ ንግግርና ሐሰተኛ መረጃ ያለበትን ደረጃ የሚያሳይ አዲስ ጥናት ይፋ አድርጓል። የባለስልጣኑ ዋና ዳይሬክተር አማካሪ አቶ ታምሩ ደጀኔ ለመገናኛ ብዙሃን በሰጡት መግለጫ በማህበራዊ ሚዲያ በጽሁፍና በተንቀሳቃሽ ምስል የሚተላለፉ ሐሰተኛ መረጃዎችና የጥላቻ ንግግሮች አሳሳቢ ደረጃ ላይ ደርሰዋል ብለዋል። በማህበራዊ ሚዲያ ከሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች መካከል 56 በመቶ የሚሆኑት የሚተላለፉት በታዋቂና ተጽዕኖ ፈጣሪ ግለሰቦች አማካኝነት መሆኑን የተካሄደው ጥናት አመላክቷል። ሐሰተኛ መረጃዎችና የጥላቻ ንግግሮች በኢትዮጵያ ማህበራዊ መረጋጋት እንዳይፈጠር ዜጎችን ለአመጽና ለግጭት የሚያነሳሳ እንዲሁም ሰዎች ተረጋግተው ስራቸውን እንዳይሰሩ የሚያደርግ ዓላማ ያላቸው ናቸው ብለዋል። የጥናቱ ግኝት በፖለቲካ አመለካከት፣ በብሔርና በሃይማኖት ላይ ያነጣጠሩት ሐሰተኛ መረጃዎችና የጥላቻ ንግግሮች በፌስቡክ፣ በቲክቶክና በቴሌግራም ቻናሎች የተሰራጩ መሆናቸውን አማካሪው አቶ ታምሩ ደጀኔ በጋዜጣዊ መግለጫቸው
አንስተዋል። ሐሰተኛ መረጃዎችና የጥላቻ ንግግሮችን ለመከላከልም የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች በኢትዮጵያ ቅርንጫፍ እንዲከፈቱና ከማስታወቂያ ከሚያገኙት ገቢም ለመንግስት ግብር እንዲከፍሉ መንግስት ፍላጎት እንዳለውም ጠቁመዋል። ጎረቤት ሀገራት ጭምር ቅርንጫፍ ያላቸው የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች ሐሰተኛ መረጃዎችና የጥላቻ ንግግራቸውን እንዲያነሱም ሪፖርት ሲደረግላቸው አፋጣኝ ምላሽ ያለ መስጠት ክፍተት እንዳለባቸውም ተገልጿል ሲል የዘገበው ኢቢሲ ነው። በኢትዮጵያ ህገወጥ የነዳጅ ግብይት የተበራከተው የመሸጫ ዋጋው ከጎረቤት ሀገራት አንጻር ያነሰ በመሆኑ ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ተናገሩ። ሚኒስትሩ የተቋማቸውን የ11 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት አቅርበዋል። ከፋና ሚዲያ ኮርፖሬት ለተገኘው ዘገባ ምህረት ማሞ። በዚህ ወቅት የምክር ቤት አባላት የነዳጅ ህገወጥነትን ለመቆጣጠርና የነዳጅ ማደያ በሌለባቸው አካባቢዎች ላይ ማደያዎችን ለማስፋፋት እየተሰራ ያሉ ስራዎችን በተመለከተ ዝርዝር ማብራሪያ እንዲቀርብላቸውም ጠይቀዋል። ሚኒስትሩ በሰጡት ምላሽም ከ1700 በላይ ማደያዎች አገልግሎት እየሰጡ እንደሆነ ገልጸው ተገንብተው የተጠናቀቁ ተጨማሪ 250 ማደያዎችን ለመክፈት ጥረት እየተደረገ ነው ብለዋል። ማደያ በሌለባቸው አካባቢዎች አዳዲስ ማደያዎች እንዲገነቡ ሀገራዊ ማስተር ፕላን እየተዘጋጀ መሆኑን አንስተዋል። አሁን ላይ ኢትዮጵያ ሁሉንም የነዳጅ ምርቶች በጅቡቲ ተርሚናል እያስገባች ነው ያሉት ሚኒስትሩ 58 የነዳጅ ኩባንያና 5427 የነዳጅ ቦቴዎች መኖራቸውንም ጠቅሰዋል። ባለፉት በጀት ዓመት 3.9 ቢሊዮን ሊትር ነዳጅ መቅረቡን አስታውሰው እየተገባደደ በሚገኘው የ2017 በጀት ዓመት 4.3 ሚሊዮን ሊትር ቀርቧልን ብለዋል። ይህ ከባለፈው ዓመት የ10 በመቶ ጭማሪ እንዳለው ሚኒስትሩ በማብራሪያቸው ጠቅሰዋል። በሀገሪቱ የሚታየው ህገወጥ የነዳጅ ግብይት ምክንያት በቂ አቅርቦት አለመኖሩና ኢትዮጵያ የነዳጅ መሸጫ ዋጋ ከጎረቤት ሀገራት ጋር ሲነጻጸር ያነሰ መሆኑንም ተናግረዋል። ሀገሪቱ ካለፈው ግንቦት ወር መጨረሻ ጀምሮም ከጥቅል የነዳጅ ድጎማ በመውጣት ከዓለም ዋጋ ጋር ለማቀራረብ እየሰራች ነው ያሉት ሚኒስትሩ ይህም ሆኖ ኢትዮጵያ ነዳጅ ከጎረቤት አንጻር ሲታይ ቅናሽ እንደሆነም አስረድተዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ከቀሪ ክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ የጋበዝኩ ዜናውን እየመራው ፍጹም ተሾመ ከእናንተ ጋር ቆይታ አደረኩኝ። ሰላም።